ታሪኩ የሚጀምረው በአንዲት ሴት ነው። አንድ ቀን በጫካ ውስጥ እንጨት ስትቆርጥ በድንገት አንድ ትልቅ ዛፍ ተንዶ እጇ ላይ ያርፋል። ባለቤቷ ዛፉን ከእጇ ላይ ለማንሳት ቢሞክርም ፈጽሞ አልቻለም። ህይወቷን ለማዳን ሲልም የመጨረሻ አማራጩን ተጠቀመ። እጇን በመጥረቢያ ለመቁረጥ ይገደዳል። ከዚህ አደጋ በኋላ ሴትዮዋ የተቆረጠ እጇን ስታይ ሁልጊዜ በሐዘን ትዋጣለች። ባለቤቷ ሐዘኗን ለመቀነስ ሰው ሰራሽ እጅ ይሰራላታል። እሷ ግን እጁ ከወርቅ እንዲሰራላት ትጠይቀዋለች። እሱም የወርቅ እጅ ሰርቶላት ለጥቂት ጊዜ ብትጠቀምበትም በወርቁ ምክንያት ሰውነቷ ኢንፌክሽን ውስጥ ይገባና ህይወቷ ያልፋል። ከመሞቷ በፊት ግን አንድ ቃል ኪዳን ታስገባዋለች። ስትቀብረኝ ከወርቅ እጅ ጋር ቅበረኝ ትለዋለች። እሱም እንደተባለው ያደርጋል። ከጥቂት ዓመታት በኋላ ሰውየው በጣም ይደህያል። ለኑሮ የሚሆን ገንዘብ ሲያጣ ወደ ሚስቱ መቃብር ሄዶ መቆፈር ይጀምራል። የወርቅ እጁን ከመቃብር ውስጥ ሲያወጣ የሚስቱ አይኖች በድንገት ቢገለጡም እሱ ግን ችላ ብሎት እጁን ብቻ ይዞ ይሄዳል። በዚያው ምሽት ሚስቱ የወርቅ እጇን ፍለጋ ወደ ቤት ትመለሳለች። ሰውየው በጣም ደንግጦ እጁን ቢመልስላትም እሷ ግን እጇን እንደተቀበለች በጭካኔ ትገድለዋለች።